ጎዳና ላይ ኢፍጣርና የሀገር አቀፍ የቁርአን ሂፍዝ ውድድር ተካሂዷል። መሐመድ አልቃድር ተመልካቾቻችን መሐመድ በቀጥታ መስመር ላይ ይገኛል። መሐመድ እንደምን አመሸህ? እንደምን አምሽተሃል በላይ። የዛሬው የኢፍጣርና እንደዚሁም ደግሞ ዝግጅቱ ምን ይመስላል አጠቃላይ? እንግዲህ ዛሬ በመዲናችን አዲስ አበባ አምስተኛው ታላቁ የኢፍጣር ስነ ስርዓት እንዲሁም ደግሞ ለየት ባለ ሁኔታ ሀገር አቀፍ የቁርአን ውድድር ነው የተካሄደው። ዛሬ በዚህ በአዲስ አበባ በተካሄደው የዚህ የጎዳና ላይ የኢፍጣር ስነ ስርዓት እንዲሁም የቁርአን ውድድር ላይ በርካቶች የተሳተፉበት ነበር። ከ100 ሺህ በላይ የሚገመቱ የእስልምና እምነት ተከታዮች በዚህ መርሃ ግብር ላይ እንድትሳተፉ ተገልጾልናል። እንግዲህ በርከት ያሉ ቁጥር ያላቸው የእምነቱ ተከታዮች በዚህ ስፍራ ላይ መጠው ወዳጅነታቸውን፣ ወንድማማችነታቸውን እንዲሁም አንድነታቸውን ያሳዩበትን የኢፍጣር ስነ ስርዓት አካሂደዋል ማለት እንችላለን። እኛ በተመለከት ነው እንግዲህ የዘንድሮ የአምስተኛው የኢፍጣር ስነ ስርዓት ቁርአንን ከፍ የሚያደርግ የቁርአንን ክብር የሚገልጽ እንደሆነ ነው ለመመልከት የቻልነው። ለዚህም ሲባል የሀገር አቀፍ የቁርአን ውድድሩ ከዚሁ ከኢፍጣሩ ጎን ለጎን የተካሄደበት መሆኑን ተገልጾልናል። ለዛም ነው እንግዲህ ይህ የአምስተኛው የጎዳና ላይ ኢፍጣር ስነ ስርዓት ቁርአን ለሰላምና ለእውቀት ምንጭ በሚል የተካሄደው። እንግዲህ ከቁርአን ሰላም ይገኛል፣ ከቁርአን እውቀት ይገኛል ነው ያሉን ምእመናኖቹ ባነጋገርንበት ወቅት። ለዛም ነው እንግዲህ ቁርአንን ከፍ ለማድረግ በቁርአንም ሰላምን እውቀትንም ለማግኘት ይህንን መሪ ቃል የተጠቀሙበት መሆኑን ገልጸውልናል። ያነጋገርናቸው በዛሬ የአፍጥር ስነ ስርዓቱ ላይ የተገኙ ምእመናን የተለየ የአፍጥር ስነ ስርዓት እንዳካሄዱ፣ እጅግ በጣም ሰላማዊ የሆነ የአፍጥር ስነ ስርዓት ማካሄዳቸውን፣ ለየት ያለው ነገር ደግሞ ለቁርአን በእጅጉ ክብር የተሰጠበት መሆኑን መመልከታቸውን ገልጸውልናል። እንግዲህ በዚህ ስነ ስርዓት ላይ በሀገር አቀፍ ደረጃ የተለያዩ ማጣሪያዎችን አልፈው የቁርአን ውድድርን ያደረጉት ሐፊዞች ወይንም ቁርአንን በአእምሯቸው በልቦናቸው የያዙ ታዳጊዎች እንዲሁም ወጣቶች ሽልማት ተበርክቶላቸዋል። ከ1 እስከ 3 ለወጡት ማለት ነው። አንደኛ ለወጡት በሁለቱም ጾታዎች የኤሌክትሪክ ተሽከርካሪ BYD ተሽከርካሪን ሽልማት አግኝተዋል። ሁለተኛ ለወጣው 500 ሺህ ብር፣ ሶስተኛ ለወጣው ደግሞ የሐጅና የኡምራ ስነ ስርዓት የሚፈጽምበትን ሂደት መመቻቸቱም ነው እንግዲህ የተገለጸው። እንግዲህ በጣም የሚገርመው ነገር በዚህ የቁርአን ውድድር ላይ የ10 ዓመት ታዳጊ ሁለተኛ በመውጣት ማሸነፍ ችላለች። በርካታ ሽልማቶችን ያገኘችው። ደስታዋን በእርግጥ በእንባ እንጂ ከዛ ውጭ መግለጽ ያልቻለችበትን ሁኔታ ተመልክተናል። እኛም ልናነጋግራት በሞከርንበት ወቅት የገለጸችልን በእንባዋ ነው። ቤተሰቦቿ ከቁርአን ጋር ያላትን ግንኙነት ከፍ ለማድረግ በርካታ ስራዎችን መስራታቸውን፣ በተለይም እናቷ ለዚህ ክብር ያበቃን በጠንክረን መስራታችን ነው። ከቁርአን ጋር ያለ ግንኙነት መጠንከሩ በርካታ ነገሮችን የማስተካከል ምግባርን የማረም ሀገርንም ሰላም የማድረግ እውቀትም የመስጠት እጅግ በጣም ኃይል አለው የሚል መልእክትን አስተላልፈውልናል። በርካታ ምእመናን በዚህ ስፍራ ላይ ተገኝተው የአፍጥር ስነ ስርዓታቸውን ታድመው አሁን ወደ የቤታቸው የተመለሱበት ሁኔታ ነው ያለው። ከዚህም ባሻገር እንግዲህ በዚህ ስነ ስርዓት ላይ ሙስሊሙ ማህበረሰብ አንድነቱን ሰላሙን ያሳየበት መሆኑን የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ገልጸዋል።